አያባሻ ሳይወጡ ገንፎ ሰርቼልሽ ወንዶ ሲያልወቀቦቅ ምናምን ደስታ የለም ጓዳ አትግባ ምናምን ብለውኛል። እኔ ደግሞ ገንፎ ሰርቼ ማሳረስሽ እሺ። እንደው ለምን ጥሩኝ ሄዳ ደግሞ ገና ከቆየሁ በኋላ እና ብረት ድስቱ ይሄ ምንድን ነው? ይሄ ምንድን ነው? ያው እንደዚህ አድርጌልሽ አይደለም ማማሲው ነው በዛቸውን ቁጭ አድርገው ሳይመጡ ቁጭ አድርገው እንትናቸውን ዱላቸውን እናቴ ነው ምንድን ነው ሲሉ ነበር። እንዲሁም አታስነዝነዘኝ መሄድ ቁጭ አድርገው እና ይህን እያንጓጓ ያህል ንቀሽ ነው እንዴት ቁጭ አድርገው እኔ ራሴ ያን አሁን ተኛና ብቀት እኮ አድርጌልሻለሁ እዚህ ከአንተ ጋር ከርክሮ ብቀት ውስጥ ለመከሬ አንተ በርቱ ውሃ ፈትፍተው ነው አንተ አፍንት እሬዶ በድል እና ነው እሳቱ ላይ ያዘ ከቲ መሳቆ ነው እንግዲህ ያሰቅ አይደል ያለ የሚጠራው አራት አመት ወርሳሲዛ የሚያክል ሳኔ ቋጥራ ትልኳለች ብሎ ነው የሚመጣ ወሳን እሱ እስከሚመጣ ድረስ ስታነሱ ላሉ እሱ ሲመጣ ወጥቷል። ኮረድል መለሰው ኮረድል ማይገዝልኝ የጉርሽ ስም አይገዝልኝ ከብደኝ ደርኮል አይደለም ግን ደርኮል አይደለም እኔ ራሱ ጉዳይ ዳሮክ ነኝ ዳሮክ አንተ ነው የሚጋር አጣምጇለሁ አይሆንልኝም። እንደው ስማቸው ከበበር ካላቶት እንደው ማይገዝ ስም ዳሮክ ነው ስሙ ምን እንደማለት ነው? ማለት አይ ዳሮ እንደማለት ወቋይ አንተ ተውጭ ታዩን ጋር መች ሻለችኝ እናንተ መች ሻለሽ ብለው ነው አይልቀቀኝ አለች። አትልቀቂኝ እኔ ይዛት ነው ዘንድ ተደሽ ምን አቡ ነው የምትያጭው? ጡጡ ሲወጣር እያለችብኝ ነው እንጂ እስቲ እንዴት ያርግሽ አሳፍርሽኝ ተውኝና ዳቦ ቆሎ ትቆረጥልሽ እያልኩሽ ይሄንን ዋ እኔ መች አሰብኩት ድንገት ሲሆንብኝ ይደርሳል ብዬ ፈጣጠነ እንጂ እኔ ይደርሳል ብዬ። አሁን እንዴት ነሽ? ደህና ነኝ እኔማ ደህና ነኝ። እስቲ ጭቆቤት ነው ምን እንትን በይዲያ መቀመጡ ለጋናት ልትያት ነው ቅቤው ሸጋ ነው። ያችን እኮ ላጥሚ ታረኳት ለጋይት እሷ ላጥሚ ታረኳት። አሁን የገንፎ ዘንድ ብትያት ብዬ ነበር ነው አናትሽ ብዬ ነበር አናትሽ ዘንድ ትጠያታለሽ። አነጠርኳት እሷ ግን እየተነስቻ ነጠርኳት ላጥሚ ታረኳት። እሱ በቃ አልቻለም አይደል? እረፍት የሚባል ነገር አጣ አልሰጠዋል። ኧረ ለስልክም እንደው እረፍት አጣ። ደግነቱ እናቴ እንዴት ያለ ዘመድ አለው። ዋ ጥሩ አባት እኮ ነው የሰጠሽ። ለእሱ ታክሻለሁ። ማርያም ሰው ናቸው እነሱ። ልሙትልሽ እንዴት ደስ እንዳለኝ እንዴት ደስ ምን ሆነ ደግሞ እንጃልሽ እንትን ነው መሰለኝ እንጂ እነሱ ባይኖርም አንተ አይሆንልህ። በቃ አባትም እንዲህ ዝም ብሎ እንዳፈጠጠ ነው የሚል
እኮ እንደዚህ ፈራ ደግሞ ምናምን ይመጣል ምናምን ያወሪው ሁሉ ምን እንደዚህ ከምን ታረጊ ተዚህ ጋር ማተውኑ አንቺ ልጆችሽ አሉ አይደል እነሱ ጋር ጆስ አጫዋች አግኝቻለሁ ከዚህ በኋላ ምን ያስፈልገኛል እዛን እዚህን ብቻዬን ሶል የለ ብቻዬን ሶል ነበር እንጂ አሁንም አጫዋች አግኝቻለሁ አልኩሽ እኮ አሁን ምንድነው አሉ መቼ ነው ይሄ ክትባቱስ ምንስ የ45 ቀን ያሉኝ እንግዲህ ቆጥርና ቀኑን አስለና ነገረኝና አብረኝ ተዳለ የዛን እዚህ ደርስ ብለን እሱም እኮ አይደርስም አደርስም እኔ ያለኝ እስቲ አትገላለሽ አንቺ እየነሳሱ እሺ ቅራብ የለም እንዴ ሳታቀር ታለና ለበጥበጥ አረ እንደው ምን ታረጊው ጉድ እኮ እንደው ምን አለው ታውቀኛለህ ማዳ ጀምሮ ያለ ስጋት የቆየው አዲስ ሷት ምን አልችልም ምን አረገው ብለሽ ያለዚህ መስፈን የጨንቆት ነው የሚሆን እንዴት ጣፍቻው እኮ ነው የመጣው አላይቶኝም አራ ምን ይዘውት መጣ ኑሮ አብሮ የሚያጫውት ለዚህ ቁጭ ብለሽ ታውቀለሽ ምን ያደርጋል ምን ያደርጋል ለምን አደክመዋለሁ ብዬ ነው እኔማ ቆሎ ስደራ አሁን ስለሚቻል እናንተ ሁሉ ታለቅሱ ይጅላት አይ መከራ እየቆረጣቸው አንዴው ሞቅ ያለ ውሃ ቁጥሩ ነበር አንቺዬ ሞቅ ያለ ውሃ ምን ላርጓስ እሱ ጥሩ ነው ይባላል ትንሽ እንደው በጥጥ ነገር አፋቸው ላይ ጣል ብታርግላችሁ ብዬ አረ መከራ ነው ገብተሽ አንተ እንደው የማታውቀው ሀገር መጣሁ ነው አይዮ አያለሽ ወራጅ ጓግንቻ ይው ያለ አይደል ማን አግኝተነው የሆነ ነው እኔ አልኩህ እኔ እንዲህ ስትገለበለበ ይሄ አንዱ መኪና ከችልጎ ነው የሚጥልህ እሱማ ነው ግን እንደው አገራችን እንደልኝ እንግዲህማ አንተ አለመኛ እናት እኮ መጣና አይደል እንዴት እንትን እኮ ነው ነገው ሲሆን እኮ እንትን ነው አልተባለንም እንዴ ጥቅመት ነው ምረኝ የለም እኮ ለጥምቀት እንሄዳለን ወይ ትንሽ ለባኛትና እንሄዳለን እምቢ እያልክ ደግሞ ገንፎ ያገንፋላት እነሱንም እናሳርፋቸው ስንተኛ ቀን ስንት ጊዜያቸው ማለት እና እሷ ቤተሰቦች እሱ ቤተሰቦች ቁጭ ብለው የሚሳይስ ነበር እኛ ደግሞ እስቲ እንተካላቸው ብዬ ነው እኛ ይኸውልህ የእኛ ያስም እዚህ ተንቆሎ ሙት በቃ ምንና ነገር ይዤ ነው መሰለኝ በወዲህ ይኸው ምን ታረግ ነገር ትይዛለህ እህሉ አይሻልህም ነገር ሲይዝ ጊዜ እህሉን ሳስገባበት ነገሩ እህሉን ምን ያደረገው መሰለህ አስተነ ነው አያላዛዝ እንትንን ይኸው ቀጠራ እንሂድ እንግዲህ አንተ ሰው የላትም እያልኩ አይደለም ወይ ዝም ብሎ ተጥሎ እኮ አይከድም እና ወይምቱና ሰዎቹ ተመጡ በኋላ እንሄዳለን ምንድን ነው እዚህ ደግሞ መጠጥ አላዝነው አላዝንም የሚታልከ ለአንዱ ነው ምንድን ነው ከአንዱ ጋር እየይዤ ነው ምልክት እዚያው ሀገር ኧረ የለም ወይ ደግሞ ከተማ ነው አለ እዚህ ነው ያልኩህ እኮ ሰው የላትም እና ይኸው ነገ ሲሆን ተጥሎ አይከድም አሁን ስንት ነው ሆነ ቀን መሰለህ ስንት ዓመት ነው የሚባል እንዴ እዚህ ተመጣን ስንት ቀን ሆነን ነው የሚባል ነው ዓመት ነው የሚባል አሁን ቀን ምን አቆጣጠረ አይ እንዴው ልነግርህ ነው እኮ እዚህ ተመጣን አሁን አንድ ዓመት ሆነን አይደል ይርቀህ እንደው የተሰጠ አንጋቤ ታዋላ እንደ ተሰጠ አይቻለሁ እኔ ቆጥቃው ዝፋኝ ጀምራው እኔ ራቁት የርቆስ እና ግን ለምን መሰለህ የዘበዘፈችው ያው ታሊያስኳት ስላትሽንካ በጋቢ ቀፋት ሻለችና ሰጠችኝና እንደዚያ አክፍ ያው ንቅርቅ እኮ አላረኳትም እሞቻ እያላዛሪ እንደዚያ አድርጋታለ እንደ የፖሊስ ጣቢያ እንዳለው ሽነት እንዲያረኩት ሽነት ያላረገችበትም መሰለህ አንተ ወደኛ ይንደ ወሪያላ እዚያው ነው የሸንተ እዚያው
እዚያው ልብስ ላይ እና ሱሪ አሁን አንተ ወንድ ነህ እኔው ቁምጣ ያለበሰው ብትለኝ ነው ቁምጣ ያለበሰው ብትለኝ ነው እኔ አሁን ነገ ሲሆን ከተራ እንጂ ታወት አጅቤ እንሂድ ነው ያልኩህ። እንሄዳለን ገና አይደለም ወይ ቀኑ እና እሱማ ነገ ሲሆን አጨቋት እንትን አልከኝ እኮ ነጭ ልብሴን እንደለበስኩ ነው የምሆን። እንደዚህ እንደ ሻህ ትሆናለህ። እሱንም ቢሆን ደግሞ ሀገራችን ሄደን የምናስገባው እና እንግዲህ ነገ ሳይሆን ዛሬ እንዴት ሲሆን ነው እንግዲህ ነገርኩህ። ዛሬ አሁን ምን አይነት ከተራ አለ? አይ ነገ ሆኖ ሲሆን እንጂ ነገ ስለዚያን ጊዜ እንሄዳለን አልኩህ። እንደሱ በላይ አንተ አታርቀኝ። እዚህ ተከትለኸኝ የመጣህ ደግሞ እማዋ አምጫት ላይ እንዲህ እየጮኻችሁ እናንተ እንኳን ጉብላ ወጪ መችተኛል እስቲ ፈቅ በል ለአንተ ማን ነው የሚሰጠው ነው እንግዲህ ያለማን ነው እማትነሳላት ምን ተነሳና ያደርልት ለድል ምን ያደርግ ነው የሚደሙ አዮ እንትን እኮ ነው ከተራ ይለኛል ሎሚን ይዤ እንደዚህ እንዴት ዘምያገርስ ደግሞ እዛ ደግሞ የሚጨፍረው የሚጨፍልቀህና ዘሙትና ረፍ ሰው ጭፈራ መሀል ገብቶ ምን እንዳለው እንጂ አንዱን አናቱ አራት ማዕዘን ድንጋይ ያለች አይደል አትውጣ አትችልም ሞኝ ለማሰል የሞይ ልጅ ሲለኝ ልኩን ላሳየው አልኩና እንደዚህ ዞር ስል አራት ማዕዘንና ሶስት ማዕዘን የሆነች ድንጋይ ያገኘሁት ውጥት ያለች በነፍስ ሊያስጠይቀን ነው። ማርቆስ እጀሳለሁ እኮ ነው። ከዚያ የሮጠ ይኸውልሽ ተዚያ እንደሮጠ ቤት መጣች። ያ መማር ተከተለኝ ግን ቅድም ሲከተሉኝ ነበረ። ኧረ ዳዊትን አግኝቼው ዞር ስል እስኪ የሉም አንቺ አንተ እንደው እስኪ ገርገብ በል አንተ ታንቀኝ ነገር አትሁን ከፈታረ እንዳይወቀኝ ብዬሽ እኮ ነው እንዳይወቀኝ ብዬሽ እና በዛች በሶስት ማዕዘን ሆነ አራት ማዕዘን ያለች አይደል እንደዚህ ሆነ ደግሞ እንደዚህ ደግሞ አለ የሚነጠፈው አንቺ አባቶችሽን ሲያይ እንዴት ነው የሚያደርገው አይተሽው የሚገባበት እኮ ነው የሚያደርገው እና አንተ እኔማ ይኸውልሽ ሞጭ ጥጃ ሞጭ የገመትኩት ልጅም ሰውዬም ይመስለኛል አጎቱም ይመስለኛል እንደገመት ደነኛ ወግ ያዘ እኮ ነው የሚመስል ደነኛ ወግ እና እንዴት ናት አሁን ልጅቱን አየሃት? እንዴት ናት? አንተስ ይኸውልህ እንግዲህ እኮ እያወለደች አንተስ እንደው መቼ ነው ሁሉም ትሄዳለችልኝ አይደለ እሷን አዝዬ ፊው ወደ ቤት ስለተነዳበትም ነው እንጂ ምን አፈረዳት ምን አፈረዳት አንተ ልክ ነህ። እስኪ አሳይኝ ታውቅች መሰል በአንድ እስኪ ናፈቀችኝ ነፋስ አለ እንደው ሳንሷን ጠልጥሎ ሲመጣ እኔ ማንን አግኝተህ ነው እንጂ ውስጥ አሁን ሊቆይ የሆነ ልጅ አለች አይደል የሆነ ልጅ እንጂ ወንድ ልጅ እዚህ ዘበዝ ማን መሰለኝ ስሙ እዚህ ደግሞ ጓደኛ ልጅቷ የአገር ጓደኛ ስሙ ማን መሰለሽ እንደዚህ እኮ ነው ተኛ ቤት ያለበት አይደል እናንተው ቤት ነው ተሶ ቤት መንገዱ ያለ አይደል እዚህ ጋር ከመንገዱ ቤት የተንቋቋ ቤት ኧረ ለመንገዱ ታለው ቤት ወደዚህ ነው ያለው ቤት አደከምከን እኛን ጨምረህ አደከምከን እኛን ጨምረህ ያደከምከን ጠብቀኝ ስለው እንደው ትንሽ ሰው ድምፅ ተሰማ ዲያና ይኸው የመጣው የጠበቀሽ ብሎ ሰጥቶኝ ለዚህ ሆኖ አይደለ ሲያብር ያመጣ እና አንቺ እንግዲህ አሁን እንደማይቀመጥ አውቄያለሁ እኮ እንደው እና እንግዲህ እዚያ ትቼው በመጣ ደግሞ ይገጥማል ከአባቱ ጋር አይማጠን አሁን ማለት ምንም አይሆንም እንደው አውቆም ሲሉት እንደው አዋቂ ሆነ ጦቴ እስኪያድግ ድረስ እየጠበቅኩ
አለባታሉ አንቺ ደግሞ ማን ከልክሎህ አንተንማ የዋና አስቆንጥጫለሁ አውጥቴ አንተ የሴት እኮ ነው መከሪያ ዲሻው ነው ያለኝ ነገሩ ነው አንተ ሳይታሰር እንጂ ወንድ አይጠላም ምን አገባበት እሰይ ደግሞ ሰው ቤት መጥተህ ማንን ፈርቶ እዚያው ቤታችን አይሻልም ሽቅብ ንግግር ጀምሯል ደግሞ ያው እዚያው ብንሸካከፍ ነው የሚሻለው ነግሬሃለሁ እኔ የምልሽ ጥጄ አያባሻሉ እንጂ ያቱዶን ያለ መስሎ ይደንግጬ እኮ ነው ቻቻ አይደለም እኮ እሱና እኔ ዝም የሚል እንዳይመስል ግን ከነካዩ ግን አለ እኮ አያባሻን ነው ጉልበት ነው አጫዋን ነው መስሎ አባ እንዳሳፈረ ነው ይልሱ እሞሻ አላሳፈራሽ ጉልበታቸውን ስሜ እንዲያ ነው ሲመጡ ተከብሮ ጉልበት ኧረ አየሁም አላለም ያናቴ ደርቋል መሰል እንደው ስምጥጥ አደረገው ነው አፈርኩኝ እንደው ሻሽን አሰርኩት አያላሳስ እኔም ሰው አላልኩሽ እኮ አያላሻ አንተማ ምን ታረገኛ ተዘፍዝፌ እንደው ተፈጥሮ የሆነ ነው ያዛዝቡ አንተ ምን እያሰናዳችሁልሽ ነው ይሄን ነገር ምንድነው የተጨማሪ ቢሆንሽ ይችላል አጀይቱን ምንቱን እያለችልሽ ማናት ታሃለች ታህመጣለ የማነሱ ዘኔ ታሊርኩ ለመጣለ ሮይል ድስቱስ ይመጣል ታሊርኩ አለች አይናት እንጂ ዋላ አያለ ዘዚ እንግዲህ አንቺ እዚህ አርፈሽ ቁጭ እዚህ ሰው ሞልቷል ግድ የለሽም ተመቀራጫ ተጨበት ሰላም አለይኩም እንደው ሰው መስላሽ እኮ ነው እና ሰላም አለይኩም እንደው እቺ ልጅ እናንተ አያለዛ ሰው ነገር ያለው እና እንደዚህ ስትለኝ ዝም ብላት እንዴ ነገውኑ ሳላው እዛ ውስጥ ተኝታ እያጫወትኳት ፈገግ አለችኝ። አይበልኩ ታስቀኛለህ አላለችኝም መሰለኝ ሞተረፈው እናንተ እንዴት ለቀቅ ታረጉትማ እናቴ ማን ይስተካከላል ተዚያ ያፍታ እኮ አይኔ እኮ አይከለም እንደው ፈራጆ ተቀበል ነው የሚመስል ቆሮ እንደው ምን እንደው ተጠብቂ እንደው ለሽንት እንኳን ሽንት ትከፊ ቶጭ እንኳን ነው ገና ሰው አድርገሽ እንጂ እኮ እንደዚህ እኮ ቢተኛ አሰርኩት እኮ እንደው ትቶኝ ሊወጣ ነው ብዬ አበብዬ አስራይ ቁጭ አሰርኩት እና ደግኔ አውቃ እኮ ነው ዝም ብላ ጨዋታ ነው ብላ አስራይ ቁጭ እናንተ ይድረስ እኔ እንደዚህ ነው ጨዋታ ግን ጥጄ ሞች ያዚ ባላ ግን ያልጫወት ነሽ መለመደ ሄደ ወፈሪህ መጣ መከራ አሁን ስንት እንትን ነው ምን ተዋል አያለጃሲ አሁን ስንቱ ጀግና ነኝ አይደል አንተ ሌላ ነገ ሆኖ ሳለ እንደው ወንዶች እስር ቤት አየህ ታገማን ይስተካከላል ሳልነግርሽ እስር ቤት እኮ እንደ ወንዶች አየሁኝ እኮ አሰር እንዴ እናቴ ደዚህ ያን ጅል ተከትሎ ቢሾም ይባልሽ እንዴ አነሱልሽና ብር ሊሰጥ ያኛው ይላል ይሄማ ተከትሎ ሆዶ በዚያው ወስደው ይሄን ለነገሩ ያርስታችሁ እንዴ ዝም ብለው ሲጫወቱበት አድረው ለቀቁት ማለት አንደሉ ኑሮ ምን ነገር የማቀምሷል አንደ የማቀምሷል በስተ የተበኩል እንደሆነ እንጂ ላግሟታ ቢቀምስ ማሸጋ ነበር ያ ጋሻም ሳለቃ ምናምን ይባለው በዚህኛው ምን ያረግ የመሰል ይሻቁ ያንጨመሩ እንትን ያስገብ እንደው ይበል የማዝለህ ብለህ እንደው እስከብሻው ላይ ስትገናኝ ነገር ይበቃ እኔ ለሞታ ጉዳይ ነው አሉ ብር አቀብልኝ ይላል አንጠጥሎ ይዞማል ነጋሽ መስና የሚባል ሰውዬ ብር ስጠው ለእሱ ስትሰጠው ደግሞ ሰው ሳይቶ አይነገር ደግሞ እኮ ነገረኝ እኮ አያፍርም እኮ አሁንም እኮ አንተ እና ስመለስ እኮ ይልሽ 50 ብር ሊሰጠኝ እኮ ነው የነበር ወዲያ 50 ብር አንተ ግን አንተን ይከታል እዚያ መቀመቀ ነው የሚከታ አንተን
ነው መቆመቅ ሲቀጠኝ እኔ እወጣለሁ ቀስ ብዬ አታልያቸው ሞጫ አስተላለቃ እኮ ጓደኛዬ ኧረ እናንተ እንደው በል እነሱን እንዲህ እንዳላገጥክ ትኖራለህ። ምን አለበት አቀብኝ ይላል ቶ አይሆንልም። አተነገርኩህ እንዳትናካት። በወዲያውኑ አገባህ አንተ ሰውዬ ግን አታይለች መነልህ አትንካት ወሳና ትቀጭብሃለች ነው እንዳትቀጭማ ያው ገንፎ ነገውን አሳል እንካ ብላ ብለሽ በሹኪያ ማንኪያ እንደዚህ አድርገሽ እንደዚህ ሰልበዚህ አድርገሽ ሰጠሽኝ ያልነበረ በሹኪያ ማንኪያ አባጭር ቀረው እና ምን አደረኳ ወጥቼ ነበር ምን አድርጎ ነው እንዲቀመጥልኝ ብዬሽ ገንፎ ሰጥቼው ሽንት ልፈቅድ ወጥቼ ነበር። ምን አደረክ እንደዚህ ገንፎ ላይ ስክት አድርጋ በሹኪያ ማንኪያ ሹኪያ ማንኪያ አይደለም ያ እንደዚህ ያለው በሱ ስትሰጠኝ እንደዚህ አደረኩና ልበላ ሲል ይታረገች ማሳታው እንዴት ብዬ አፋ ስለማይችለው አልኩና እናቴ ስትመጣ ጡት ትሰጥሻለች ደስ አልኳት ነው ብልጥ አደረኳትኝ። ግን ተሳስታብኛለች። እንግዲህ አይደገመኝም እንጂ አይደገመኝም። ተንግዲህ እንትኑስ ያው ዞር ብለሽ አከፊ እኔ አሁን ያን ሰው አምኖ ልጅ ጥሩ ይሄዳል ሰው ነው ብዬ ወሰና እህላት ጀምርም በእህት ጀምርን የራሴን አምጥቻ አጉርሳት እላለሁ። እሺ አሁን ወሰና ታጥበላ ትግን ትንሽ ነች ትጥሬግን ትንሽ ነች አንተ እነዚህ አይነካኩም እንዲህ ያለ ነገር ደረቀህ ላይ ነው እንተነሳ ያሳ ደግሞ ሳስላሳ እኔ የለም እንጥቄ ወስዷለሁ እንጂ አላሽ እንኳን ያመጣልሽ አባሉሽ ያመጣልሽ ሳስላ እሱን ሳትጠጣ አሮክ መከሪያ ጡት ብቻ ነው የምጠባ አንተ ሞኝናት አትይኝም ዝም ብለሽ ያልስትሽ ትልቅ ዘሬን ቀጠልሽልኝ ናት ዘሬን ጠቀልሽ ቃላስ ይሰው ያለውን ታላልክ ደስ አይልም። የገደል ማግኘቱ ገደል ምን አይደል ለመርጋት ለመርጋት ፍጅነት ጋለዛዜ ግን እዚህ የተመጣ በኋላ ግን እንትን ብለሃል። ቆይ እሱማ ይኸውልሽ አሁን ዛሬና ነገን አድረን አንጠልጥዬ ነው እንደውም ሄድ ያገሩ ነው እና ስሙ ያኛው ልጅ አለ አጭጥጄ ይሄ አሁን የኛ ቤት አለ እዚህ ያለንበት ቤት አለ አይደል? ከዚህኛ ቤት ወደዛ ያለው መንገዱ ይሄኛው አለ አይደል? ከዚያኛው ቤት ሆኖ ወደ ላይ ያለው ትንሹ ልጅ እንኳን የኔ ጓደኛ አዲሱ ትከተይ ማሳቆና እንግዲህ አሁን ያለ የሚጠራው አራት አመት ሳኔ ቋጥራ ትልኳለች ብሎ ነው የሚመጣ ወሳን እሱ እስከሚመጣ ድረስ ስታመስ ውላለሁ። እሱ ሲመጣ ወጥቷል ኮረድል መልሰው ኮረድል ማይገዝልኝ የጉርሽ ስም አይገዝልኝ ከብደኝ ደርኮል ደርኮል አይደለም ግን ደርኮል አይደለም ግን እኔ ራስ ጉዳይ ዳሮክ ነው ዳሮክ አንተ ነው የሚጋር አጣምጇለሁ አይሆንልኝም። እንደው ስማቸው ከበርበር ካላጡት እንደው ማይገዝ ስም ዳሮክ ነው ስሙ ምን እንደማለት ነው ማለት አይ ዳራ እንደማለት ወቋይ እሱ አይደለም ግን ነው ዶሮ እሱ ሲሆን እንትን ያለ ነው ተናዞርከኝ እንደው ቅምጣትን ያለ ብሎኛል። አጣዲራ ብቻ ወጣ እንደተደለ አያላዛ አለች እሷ ታለች እንግዲህ ያስኝ ትንሽ ንፋስ አግኝቼ ልመጣ ተሳስተርክ እኮ ነው ሊገለኝ እስቲ ተሳስተርኩኝ እኮ ነው ታየው ትንሽ ወዲያው ይሁን ይመለስ ጋቢውንም ለገልጦ እስቲ አትነሳም አሳልፈኝ አሳልፍ በሱ በኩል አትድም
እዮት አልተነሳ አይሆንልም እንዴ? አያለ ዛዚስ አክቶ አሳልፈኝ አንተ ትሻለህ አበጓት ተውማ ያውናል እንዴ ታልሞቅሞቅ እዚሁ እንዴት እንደምትሆን እንጃል አሳልፈው እንጃል ተነስና አሳልፈው ከዚህ በላይስ የትተር ነው እዚህ እንትን ልል ኦሯ ወይ ድረስ እናንተ አንተ እስቲ መጣሁ እሺ እሺ አያባሻ ሳይመጡ ገንፎ ሰርቼልሽ ወንዶች ያልወቀቦቅ ምናምን ደስታ የለም ጓዳ አትግባ ምናምን ብለውኛል። እኔ ደግሞ ገንፎ ሰርቼ ማሳረስ እሺ እንደው ለምን ጥሩኝ ሄዳ ደግሞ ገና ከቆየሁ በኋላ እና አብረን ድስቱ ይሄ ምንድን ነው? ይሄ ምንድን ነው? ያው እንደዚህ ያደርገልሽ አይደለ? ማማሲው ነው በዛቸውን ቁጭ አድርገው ሳይመጡ ቁጭ አድርገው እንትናቸውን እንዱላቸውን እናቴ ነው ምንድን ነው ሲሉ ነበር። እንዲሁም አታስነዝነዘኝ ማሄድ ቁጭ አድርገው እና ይህን እያንጓጓ ያህል ንቀሽ ነው እንዴት ቁጭ አድርገው እኔ ራሴ እና አሁን ተኛና ብቀት እኮ አድርጌልሻለሁ እዚህ ከአንተ ጋር ከርክሮ ብቀት ውስጥ ለመከሬ አንተ በርቱ ውሃ ፈትፍተው ነው አንተ አፍንት እንደው በድል እና ነው እሳቱ ላይ ያዘ ተወህድ ቋራንቲው ልጅ ይዘኛል የሚይዘኛል እሳት አንድ እጅ ያን ኮረንቲውን እኔ አሁን ከሰል አቀጣጥልና ሸጋር እሰራለሁ ልጅት እስከምተኛልኝ ሞሳት አገሰኝ ማሱ ቁጭ አድርገው እንትን ብለሽኛ ሁልጊዜም ቢለጥ ነው እኔ ሳላራስሽ አንቺ እስኪ ከፉ ሰው እኮ ናት ለዚህ ተመጣሽ እንደውም በቀዝቃዛ ውሃ ዱቄቱን ጨምሮ አበለለው እኮ ወይ መድኃኒዓለም ሌላ ነገር እንዲያትነካ ተናግሬያለሁ። አሁን እንዳለሽ ለራስሽ ጉዳይ ለምን እኔ እሰራለሁ አንተ ፈልገህ ነው እኔ ሰቻለሁ እኔ በልቻለሁ ብትበይ ነበር የሚሻልሽ በጠዋት ነው እንጂ አሁን ይበላል እንዴት በራራው ፀሐይ ገፎ እንግዲህ ነገ ሆኖ ሳለ እንግዳ ሲመጣ ያፈላሽ ለሰውማ ሲመጣማ እንግዳ አቅመሱ ይባላል። ገንፎ ሲቀራ ያለመጣው ይቀምሳል ሲመጣ። ግን እኔ አሁን የሰራሁት ምንድን ነው? አንተ የሰራኸው አምቄት ነው አይደል? አምቄት አጥሚት ነው የሚባል አጥሚት ነው ገንፎ ነው እንዴት ብዬ እኮ ሳስብ ገንፎ ነው እንዴት ብዬ ሳስብ አምቄት መሆን ትዝ አላለኝም መሰለሽ። ቀዝቃዛ ሰው አጥሚት ነው በስፎ ነው ተው እንጂ ቀውናት በድሎ አንተ ተው እንጂ ጥላት ገንዘብ ይመስል ግን ወርቁ ይጠቅመኛል ነው ተው ነገው ነው ሳለ ግን ዛሬ ተኝቼ ምን ቀጠቀጠኝ መሰለሽ? የሆነ ሰውዬ ይመስለኛል እና መጣ ጀሉ ይወስድብኝ ወራ አልኩና ያያላጋጂ ጠበንጀት ነው ያለ አንተ ቋንተ ጃክ የለው እኮ እሱ እኮ ጠበንጀት የት እንዳስቀመጡ አታውቂም? አላውቅም ግን እኔ አውቀዋለሁ። የት ነው እና ያማን ነው ያኛው ሰውዬ እንኳን እላኛው መንደር ያለው ያያላጋጂ ጓደኛ እንኳን ለመንደር እንዴት አንድ ጓደኛ ነው ያለው እሱ እንዴት ደነኛው እንጂ ያኛው ጓደኛው ደግሞ የሚለው አንተ በሳይነት ነው እንዴ ደነኝነት ያሳውናም ደነኛ ነው። እሺ አንቺ ተረከኝ እኮ ነው ያስቀመጠው እና ህልሜ አይደለ በህልሜ አይደለ ታዲያ ታረቀኝ እጄ ያው ለያችን ሊወስድብኝ የባልጅ ሲሰጠኝ ወጨ መጥቼ ይመስለኛል ለመንደር ዲያስ ከምታመጣው ጠበጀውም ያው ልጆችን ይዞ ተቀምጦ እዛው ጠበቀኝ ነበር። እና ኋላ ምን አልኩ መሰለሽ አያላዛዚ አታውቅበትም ሲለኝ አልነበረ በህልሜ ሆኖ ሳለ ግን አላወቅኩበትም መሰለሽ። ያቺ ቻልክበት እንደዚህ አድርጌ ያዝኩኝ
በዚህ አድርጋስኩና አዙሮ አፈምሱን እንደሱ ወደ ሌባው እንደዚህ ተያዩሽ ነው ሊፈታው ሌባው ጋር ነበር ግን ሌባ ነበርና ወደ ሌባው እንደዚህ ያረኩና ይደፈብኛል ቆሌም በቃ እንደዚህ ያረኩ ወደ ላይ ታራው ነደልብሽ የለ ችግር የለም ተወሱ ይሻላል አሁን ሌባው ዛሬ ነው እንደዚህ ያለ ሌላ ቦታ ነበርክ እንደዚህ ሲለው ወለ ተኮሰው አጓታስ ብለን ስል በቃ አንድ ቀን ያየው ሁለተኛ ከመጣማ እጀሮ ማረው ያልከበት እኮ ነበር የነበረብህ እኔ አያልከበት ዘይግናም ይጥላል አራ እኔ በቃኝ እናንተ ጀህሉ መጫወቻ አረገው እኮ ቅጠልክ ሰልስተና እንዲያው ከተታውከው ደግሞ አሁን ገንፎ ብለህ ሩና በለሽው ሞተ በያሽው ሩዋቶ ነው እንጀራ አልልህ እዛ ጋር አቅርብ አራብኝ ምን አተመሳበለ ሙዳላ ሽዳው ጥቂውን ወይ ያዘርግና እንደዚህ በላ በቃኝ ነው ይቆነጣኩ አልሆነ አትምረጥ ደግሞ ይሄ እንትን አትምረጥ እናትኛዝኛ አተራተር ምትመስላ ባቂራ ሆና ሌላ አለ አይደል ሽምራ ነው እሱ እሷ አለ አሁን መልቀሉ ጨረስኩ አይላን ተርጥራ እና ያርገው መጣው ሰው ምን ያዝ መጣው ምን ያዝ የለም ይመራ ወይ ለብቻ ካልከም እሱ ልቁላል ሽምራ ለብቻ ነው ታው እንደዚህ ይሻለኛል አትምረጣ ማን ነው ሌባው ማለት የምን ሌባ ነው ታዲያ በልም ያየው ኳ አቤት አቤት አብዋ ይግቡ እንዴት ነው አብዋ ይግቡ እንኳን ማርያም ማረች ባብላው አየ እንኳን በሰላም ተናገርሽ እኔ ላፈት ወይ ጉድ ወይ አንዳጣጣ ተስኪያይ ነው ሊወጣት እኮ አስይዛቸው አሯ ባልኩ ምን ያርጉታ ተው ብርቁ ተው ተነስ እሳት ልጅ ነው አጠገብ ያለ ተነስ ተነስ ብርቁ ባክ ምን አባባቂ አንዱ ሻይሎት ሻይሎት አባባቂ አትለካም ቺ ገና ጻናት እና መች ነው ቋታል ብርቁ እኔ ጋር በጣም ከዘላለም ጋር በጣም ዘላለም የትዶ ነው አሁን ወጣስ ቁርምት ብሎ አሁን ወጣ አዳሩ አረ ባለፈው መጣን ባይሆን እኮ ጉድ ሰፍቶኛል ጥሎኝ እንዴት መጣኝ ዋ እንጃን ብቻ እናት ብሎ ነው መሰለ ባክ ነው የመጣ ወይ ዘላለም ብቻዬን ነኝ ብዬ አስደውዬለት ብቻዬን ነኝ ብዬ አስደውዬለት ባክ ነው መጣ እሱ ሳይ መድኃኒዓለም እንደው በሰላም ያሳድግልሽ እንደው ከሸረኛ ከምቀኛ እንደው ታይሚ ከምን ከሁሉም ከሰው ጥላ ሁሉ ይጠብቅልሽ አሜን እውነቴን ነው እንዴት እንደው እንዴት አይነት ሰፈሩ ተቀያይሯል እኮ እባክሽ መንደሩ ይሄን ቴሌቪዥን እሱ እኮ ይወዳሉ እኮ አዲስ አበባ የዚህ አይነት ሆኖ በጣም ትልቅ ነው እንደዚህ የዚህ አይነት ሆኖ የእንትና አለማየሁ ጋር ያኔ ድን ጊዜ አበባ እኮ እንትን ካለ አንድ ጊዜ ባለቤትሽስ አንድ ጊዜ ደህና ነው እና ምንድን ነው ማስመጣልሽ ምንድን ነው የምትፈልጊው አረዱ ምን ጎሉ ምን ጎሉ ደግሞ ሁሉ አለ ሁሉ ጎሉ ነው እንደዛ እኮ አይባልም አሁን ቤቱን ሊሆን እሱ አባት ማለት አይደለም ምን እና አባት ዝም ብሎ ባሉ እጁ ይመጣል እኔ እኮ አሁን ቤቱን ነው ብዬ እኔ እኮ ከዘላለም ጋር መጣለሁ ችግር የለም ዘላለምም ከብርቁ ጋር ተያይዘው ጥሩ ጓደኛሞች ሆነዋል አደረፈው ከፖሊስ ጣቢያ ታዙ አሁን የለም ይነግረኝ ሙስና እኮ በለቻ እናንተ እምቢ አለኝ እኮ ያውኛ በላም ተኛም ልንገባ እኮ ነው እስኪሻ ሙስና ለሚበላው ሰውዬ ልንገርሽ እኮ ነው ሙስና ለሚበላው ሰውዬ ብር ሰጠው ብሎኝ ቢለው ኋላ
አሁን ልጅቷ ትተኛበት ብሩክ አይደገምም ቃል አይደገምም ብዬሽ እኮ ነው። እሳኑ አይሽ እንደው ነፋሱ ምናምን እንትን እንዳይላል። እሺ ኧረ ምንም አይላል። አንቺ ላስገባት እና ማንም ነው ያንተ ሰጥቶ ማንም ነው ያንተ ሰጥቶ ካስገባሽ እንዴት ያለ ቤትሽ ራሱ ተለውጧል። ያኔ ስመጣ እንደዚህ አልነበረ እንጃ እኔ እንግዲህ እንጃ ምን እንደተለውጡ እንደው ደስ የሚል ነገር አለው ማለት ምንም አይልም እንግዲህ እና ደህና ነሽ? ደህና ነኝ። አሁን ምንድን ነው የሚሰማሽ? ምን የሚሰማሽ ነገር? ኧረ ምን ያለህ ደግሞ አንድ እዚህ ተወጣ ሲወጣ ነው እንጂ ጭንቁ እንደው ምንም ስሜት የለም። አዎ ሰየኔ ጠንካራ ነሽ ማለት ነው። ጠንካራ ነው። ፈጣሪ እንግዲህ ያለው ሆኗል። እስኪ ባፍጫ ሄዳል እንደዚህ አትበል። እንደዚህ ነው የሚበላ። ዘላለምንም እንኳን ደስ አለህ እንዳልኩት ይዞኝ ይመጣል ብዬ እንዴት ጥሎ ይመጣ ግን እንዴ ሰውዬ ግን እንዴ ባህሩ እኔ ነኝ አስደውዬ አባክኛ መጣሁት እኔ ነኝ እያለኝ ነበር እንደውስ መጥቼ ምናምን አለ አሁን የት ነው አሁን ወጣ ልንቀሳቀስ ብሎ ነው የወጣ ቆይ ብሎ አባቶች እኩል ነው ደግሞ ሲታደፍ ደግሞ እዚህ እኔን ጨምሮ እንትን ሲትሰበሰብ ሲትሰበሰብ አባቶች ሲትሰበሰብ እኔን ጨምሮ ያስቀረኛል። እስኪ አታድክማት ብርቁ ቅራሬ ነገር ኧረ አልሆንም። እሱ እኮ ቅራሬ አይወድም ብዬሽ እኮ ነው። ምንም አያስፈልግም። ቅራሬ አይወድም ብዬሽ እኮ ነው። ከማምሳለሁ ጠላ ነው እንጂ ቅራሬውን አይደፍሩትም። ነገሩ እመርጣለሁ። እሱን ብዬሽ እኮ ነው። ኧረ እንኳን አየሁሽ ዛሬስ እንደው አልመቼኝ ብሎ ያን ያለ ወዲያው መምጣት ስችል እዛ ልትወልጂ አካባቢ ኧረ አይሆንም። ኧረ ከዘላለም ጋር ስንት ቀን ሆነን ከመጣን? ሳምንት ሞላችሁ መሰለኝ። ሳምንት ገና አልወለድሽም እኮ መጣሽ። አልወለድኩም የመጣሁ ሳትወልጂ እኮ ነው የመጣሽ። ምን ነው ምን ነፍስ የለኝ የዛን ሰሞን አልወለድሽም። አይ የኔ ልጅ እንደው እንዴት እንደዚህ እንደው ልጅ በልጅነት ነው እኮ እንደው ጥሩ ነው። ልጅ በልጅነት ምን ልጅነት ነው ገርጅፌ ነው እንጂ እኔ የመጣ ተላልፎኝ ነበር የሚያስሯ ወሳነን ሊባል ነው እንዴት እና ገርጅፈሽ ወይ ጉድ! አሁን ልጅ ተወለደና እንግዲህ አረጀሽ ማለት ነው። አበው እንደው ልጅ መውለድ ማርጀት ነው አይደለም? አስበህላት ማለት ነው። እስካሁን የሚስት ስታድርቃት ነው ሲያወራ ቆይቶ እሱ እራሱ እኮ ዝም አለ። ታንጌታለች። ኧረ ጨዋ ልጅ ናት እናቴ። ምንም አትል አትረብሽ፣ አትጮህ። ምንም አትል። ነገውኑ አሳደግ ነገውኑ አሳደግ ምን አለችኝ መሰለህ? ያው እዛ ተኝታ እኮ ነው እያጫወትኳት ሳለ አይ ብርቁ ፍርስ ብላ ሳቀችና አይ ብርቁ ታስቀኛለህ አለች። ማነው እንደዚህ ያለህ? ማታ መጣው ጉድ የለህ እያለ ሲያጫውተኝ ላይ አይ ብርቁ ነገውኑ ሳለ እኮ እኔና እያላዛዜ ልንሄድ ነው ጠምቀቱ ወደና ያላዳት ለና ከዚህ በኋላ ትንቀሸቀሻለህ። ተው ብያለሁ። እኔ ዘላለም እያልክ እንደገና ከሱ እየሾልክ እየሄድክ ከማንም ጋር እየገጠምክ ወደ ፖሊስ ጣቢያ ትገባለህ። እኔ ምን እንደማደርግ አላውቅም። እናቱ ጋር ልልከው ነው። እናቱ ጋር እኔ ተው አሉ ቢነገር ቢዘከር ምን ያላልኩት ነገር አለ ልጅ? አሁንማ እንግዲህ በዱላም ቢሆን ማስረዳት ነው እንጂ ቃሽቅሽ ወይ ሞቶሪ ከፋ ነው። እንዴት አድርጌ ልምተዋ? አሁን ስታለድኩ ደግሞ እዚህ ካወቃቸው ልጆች ጋር ደግሞ አብሬ ካለድኩ አሁን እሱ ደግሞ ደግሞ እንዳይጠፋና እንዳይሄድ ብሎ ከኔ ጋር ተደልሃ ማን እየጎተተ አሁን አላስቀምጠው ብሎ እና ነገ ነው የሚገዳልኝ እንጂ የጎረምሱ ይረግጣል ብዬ ነው እኮ የሚጨፍረው ምን የሚለው ያ ማን ነው የሚሉት ዱርዬ አለ ማን ነው ያሳሰረው ቢሻው ምን ነው ያን ቀዳዳቱማ ሰፈሩን ለቆጥቷል ተባረከ አብካባቱ ጋር አልተስማማ ተማንም ጋር አይመጣም ቢሻው እኮ ሳልነግርህ አብዋ ቢሻው እኮ ያባማን ልጅ ነው አስገርዙ
አስገረዙ አይደለም አስገር የማውቅበታለሁ። ይሄን እያጣመመ የሚያወራውን ታሪክ ያውቅበታል። አሁን እንዲያልሽው ሚስተር ብሎ ነግሮህ ነው አይደለም? አባቱ ነው እንጂ እንደው ጉድ ሰርቶኝ ሽማግሌ እንትን ሳልሰው ሳልሰል ሳልስለካካች የት ነው የተገናኛችሁ? አይ አባቱ እኮ እዚህ ከተማ ነው የተገናኛችሁ? አሁን አባትየው ነው ብሎት አባጓሽ ሳልነግራት እኮ አባትየው ናቸው እኔ ይብሎ እንደው እሱ ልጅ እንደው በጄ ግባ ያባማል ልጅ ነው ያለው ምን በሱ ነው ስሙ ይነሳ እንዴት የቆመር ያሳገለው ደግሞ ስሙ ይነሳ በቆሜ ነው እንጂ ገደለኝ። ታሰረ ሲባል እንደው እግዚአብሔር ይስጣቸው እነሱ እዛ ተንከባክበው ባይዙት እንደው በሱ ማንም አይጨክም። አራራ ቶማ አንተ ብላ ለቁርስ ያ አረ ስነ ስርዓት ብርቁ አረ ስነ ስርዓት አረ ሰው ቤት እንኳን ቶማ በእንትን እንትን ደግሞ ይሄ በለስላሳው ግጣም እየለካየ ሰው ቤት እንኳን ስነ ስርዓት ይበል በእጅ ተጠገበ። አሁንማ በእጁ ነበር። አሁን ደግሞ በለስላሳው ግጣም እየለካ ለምን በይ እናቱ ጋር ልላከው ያልሆነልኝ እውነት የዛን ቀን የተሰማኝ ሰው ዘላለም ሄዶ ያን ሁሉ ነገር መስዋዕትነት ከፍሎ ባያመጣው ኖሮ ምን እንደሚወጣኝ ላፎት ነው እንጂ አሁን እንዲሁ እኛ ጋር አደረ ብሎ እንዴት ሆነ እንኳን እዛ ሄዶ ኦሬዲ ላፎት ነው እንዲህ የሚሉ እንጂ አይ ሻይ አሁንማ ሌላ ነገር እየለመደ መጣ። ሌላ ነገር ብልግና መጀመሪያ እንደምን ያለ ማለት እያጠፋ ነው ማጥፋት ሲያጠፋ ሙስና ሄዶ እስከ መስጠት እስከ ማቀበል ድረስ አንተ አይደለም የምጠራ ሰው አለ መሰለኝ። እኔ ነው ማንንም አይጠራዋል። በየተደረገ እኮ መኝታ አጥቻለሁ። እኔ እንግዲህ ሳይመሽብኝ ቶሎ ልጅ አሮሮ ልጅቱን ላስተኛ ነው የጎንፎ መሀል ጥር ነው ቡና ላፈላ ነው ደግሞ እዚህ ነው የሚያድሩ ተመሸበ ሰፋ እንዴት ነው ያለው ይሄ ምንም አይልም። በጊዜው ነው ጋር አይ ነበር ቆይ ልጅቱን ላስተኛትና ቡና አረ ባክሽ ይመሽብኝ ዋና ቢመሽ እዚህ ነው የሚያድሩ ሲጀመር እኔ ግን ተጣራው መሰለኝ ወይማ ይቀመጡ ቡናው ላቀረበ